ሰላም እግዚአብሔር ሰዎች አጭር እግዚአብሔር መልእክት እንካፈላለን። መጽሐፍ ቅዱሳችንን ዕብራውያን ምዕራፍ 12 ከ1 እስከ 2 እናነብና የጊዜውን እግዚአብሔር መልእክት እንካፈላለን። እንዲህ ይላል፣ እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ፈጻሚና ኢየሱስ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱ ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ይህን ክፍል ስንመለከት ጸሐፊው ማን እንደሆነ ባይታወቅም የጸሐፊው መልእክት ግን ኢየሱስ ክርስቶስ ከሁሉ በላይ ነው የሚል መልእክት አለው። ኢየሱስ ከሙሴ ይበልጣል፣ ኢየሱስ ከካህናት ይበልጣል፣ ኢየሱስ ከአሮን ይበልጣል፣ ኢየሱስ ከሙሴ ይበልጣል የሚል መልእክት አለውና ኢየሱስ ከሁሉ በላይ ነው የሚል መልእክት አለው። ይህን ዕብራውያን ምዕራፍ 12 ስንመለከት የሚናገርበት ርዕስ ወይም የሰጠውት ርዕስ መንፈሳዊ ሩጫ የሚል መልእክት አለ። መንፈሳዊ ሩጫ ዕብራውያን ምዕራፍ 12ን ስንመለከት ሲጀምር እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን ብሎ ይጀምራል። ይህ የሚወስደን ዕብራውያን ምዕራፍ 11 ላይ ነው። ስለ ሙሴ፣ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ሳምሶን፣ ስለ ጌዴዎን፣ ስለ ባር እንዳልተረክ ጊዜ ያጥረኛል ብሎ ጸሐፊው ይዘጋና ወደዚህ ይመጣልና እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን ይላል። ሩጫ አለብን። መንፈሳዊ ሩጫ ያለን ሕይወታችን ሩጫ ያለ ወደ እግዚአብሔር እየገሰገስን ነው። ግን እንዴት አድርገን እንሩጥ? እንዴት አድርገን ነው መሮጥ ያለብን ስንል እዚሁ 4 ነገሮችን አሳያቸዋለሁ። አንደኛ ሸክም የሚሆንብንን ነገር ሁሉ አስወግደን እንሩጥ። ሸክም የሚሆንብንን ነገር ለዚህ ጸሐፊው ለሚጽፍላቸው ሰዎች ሸክማቸው ምንድን ነበረ? ምን ሸክም ኖሮባቸው ነው ሸክምን አስወግዳችሁ ሩጡ የሚላቸው ስንል ብዙ አይነት ሸክም አለባቸው። የበራላቸውን ወንጌል ትተው ያገኙትን ሕይወት ትተው እንደገና ወደኋላ ተረት የሆነ ሕይወት የሌለበት ስለ ቀን፣ ስለ ወር፣ ስለ መልአክ፣ ስለ ሌሎችም ስለ ብዙ ነገር ሸክም ስለሆነባቸው አይደለም። የበራላቸው ወንጌል ይበልጣል። ኢየሱስ እውነት ነው። ያገኛችሁት ሕይወት ነው። ስለዚህ ሸክምን ሁሉ አስወግዱና ሩጡ ይላቸዋል። ዛሬ የኛ ሸክም ምንድን ነው? ዛሬ ይህን የሕይወት ሩጫ እንዳንሮጥ ወደፊት እንዳንገሰግስ ሸክማችን ምንድን ነው? ሸክምን ሁሉ አስወግደን መሮጥ፣ ወደፊት መገስገስ፣ ሕይወታችንን ከእግዚአብሔር ጋር እንዲቀጥል ሩጫችንን መቀጠል አለብን። ማንኛውንም ሸክም ነገር አስቀምጠን ሩጫችን ወደፊት እንሩጥ። የሚያስቸግረን፣ የሚያናውጠን፣ ግራ የሚያገባን ጫንቃችን ላይ ተቀምጦ አላስሮጥ ያለን አላስኬድ ያለን ነገር አስቀምጠን ሩጫችንን እንሩጥ። ወዳጆቼ ሸክም አያስሮጥም። አንድ ሰው ሸክም ተሸክሞ ሸክም ካልተሸከመ ጋር ሩጫ ውድድር ቢነሳ አሸናፊው ሸክም የሌለበት ነው። ለምን ባል ሸክሙ አያስሮጥም። ስለዚህ ማንኛውም ሸክማችንን ነገር አስቀምጠን ሩጫችንን ብቻኛ ወደፊት እንሩጥ። ሁለተኛ የሚናገርበት ሐሳብ ቶሎ የሚከባችሁን ኃጢአት አስወግዳችሁ ሩጡ ይላል። የሚከባ ኃጢአት እዚህ ጋር የሚናገረው የተደረገ የድርጊትን ኃጢአት ብቻ አይደለም። የመጀመሪያ የሚያወራበት የሚናገርበት መጽሐፉ ከበባ አለ ይላል። ይህን ሩጫችሁን በድል እንዳታጠናቅቁ፣ ሩጫችሁ የሰመረ እንዳይሆን፣ ሩጫችሁ ወደ እግዚአብሔር የተጠጋ የቀረበ እንዳይሆን የሚያሰናክል አለ ይላል። ምንድነው? ቶሎ የሚከብን ኃጢአት አስወግዱ ይላል። የድርጊት ኃጢአት አለ፣ ገና እየከበበ ያለ ኃጢአት አለ። ስለዚህ አስወግዱ ይላል። ዛሬ የሚከበን ምንድን ነው? ከሩጫችን ሊያሰናክለን ወደፊት እንዳንገሰግስ ሩጫችንን ሊያቋርጥ የሚወጣ እየከበበሽ ያለ እየከበበህ ያለ እየከበበን ያለ እየከበበኝ ያለ ምንድን ነው? ያንን አስወግደን እንድንሮጥ ይነግረናል። ዮሴፍን መመልከት እንችላለን። ከበባ ነበረበት በዙሪያው። ትለምነው ነበረ፣ ታባብለው ነበረ፣ እባክህን ትለው ነበረ። ባለቤትሽ ሁሉን ነገር ሰጥቶኛል፣ ያላስረከበኝ የለም ከአንቺ በስተቀር። ደግሞስ ይህንን ኃጢአት በእግዚአብሔር ፊት እንዴት አደርጋለሁ ይላል።
እምቢ አለ ዮሴፍ። ጨከነ። ጨክኖ ወደፊት ሲገሰግስ እናያለን። እምቢ ሲል እናያለን። ዛሬም ልንጨክን ያስፈልጋል። እምቢ የሚከበድን ኃጢአት ልናስወግድ ያስፈልጋል። እግዚአብሔር ጸጋን ያብዛልን። እምቢ ልንል ያስፈልጋል። ከበባውን ልናስወግድ ያስፈልጋል። ምንድነው እየከበበሽ ያለው? ምንድነው እየከበበህ ያለው? ምንድነው እየከበበን ያለው? እምቢ ማለት ያስፈልጋል። ከመስመርሽ ሊያወጣሽ ነው። ሩጫሽን ሊያሰናክል ነው። ሩጫህን ሊያሰናክል ነው። እምቢ ማለት ልንነቃ ያስፈልጋል። ሶስተኛ የሚናገርበት ምንድነው ስንል በትዕግስት እንሩጥ። በምን እንሩጥ? በትዕግስት። ሩጫ ሲሮጥ ዋጋ ያስከፍላል። ሯጮችን ስንመለከት ይደክማቸዋል፣ ውሃ ይጠማቸዋል፣ ይዘላሉ፣ የጡንቻ መሸባበር ያጋጥማቸዋል። ግን ያ ሁሉ ነገሮችን ያሉ ፈተናዎችን ያሉ መከራዎችን ሁሉ ታግሰው ያንን ድላቸውን ለመቀዳጀት ሽልማታቸውን ለመቀበል ሀገራቸውን ለማስጠራት በትዕግስት ይሮጣል። እኛም በትዕግስት ነው። ክርስትና አልጋ ባልጋ ብቻ አይደለም። ብዙ መከራ አለ፣ ብዙ ጭንቅ አለ፣ ብዙ ነገሮች አሉ። ግን በትዕግስት እንሩጥ። ወደ ኋላ ወደ እምነት አባታችን ይመልሰናል። እነዚህን የሚያሉ የእምነት አባቶች በዙሪያችን እንደ ደመና ካሉ የሚለው ያወራናል። ወደ ኋላ ልመልሳችሁ። ኢዮብን እንመልከት። እነዚያን ያህል ውብ ልጆቹ አልቆበት፣ ያን ያህል ግመል አልቆበት፣ ያን ያህል ጋማ አህያዎች አልቆበት፣ ያን ያህል በጎች አልቆበት፣ ግን ባዶውን ቀረ። ደግሞም አልፎ ተርፎ ከራስ ፀጉር እስከ እግር ጥፍር ድረስ በቁስል ተመታ። ከጎኑ ያለችው የትዳር አጋሩ እንኳን እንዲህ አለች፣ እኔ እየዞርኩኝ እበላለሁ እጠጣለሁ፣ አንተ እንደዚህ ይሆናል። ስለዚህ አለ እግዚአብሔርን ስደብና ሙት አለችው። ኢዮብ እንዲህ አለ፣ ከእናቴ ማህፀን ራቁቴን ወጥቻለሁ፣ ራቁቴን እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉንስ አንቀበልምን? አንቺ ከሰነፎች ሴቶች መካከል እንደ አንዷ ትቆጠሪያለሽ አላት። ኢዮብ ጸና፣ ኢዮብ ታገሰ፣ ኢዮብ ጨከነ፣ ኢዮብ ቆረጠ። መከራው ከሩጫው አላሰናከለውም። መከራው ከእግዚአብሔር አልለየውም። የመጣበት ቃላት በሚስቱ በኩል የተወረወረ ቃላት ስደብ፣ ሙት ያለችው መለኮት ከሆነ ግዛ ከእግዚአብሔር ጋር ልትለየው የፈለገችው እምቢ አለ። እንታገስ ወዳጆች። በሚያጋጥምን ነገር ሁሉ አጉረምራሚያን አልቃሾች አሉ። ለምን ተስፋ እንቆርጣለን? ለምን ጮኛ ሲለይሽ ታዲያ ከመስመር ትወጫለሽ? ለምን ጮኛ ስትለይ ከመስመር ትወጣለህ? ለምን በሆነ መከራ ታዲያ ሩጫህን ታቋርጣለህ? ሩጫ አይቆምም። ሩጫ ወደፊት መቀጠል አለበት፣ መገስገስ አለበት። የሕይወት ሩጫችን ከእግዚአብሔር ጋር ያለን ግንኙነትን ማቋረጥ የለብንም። አቋርጦ መውጣት የለብንም። መታገስ አለብን። መከራ አለ፣ ታገስ። ስቃይ አለ፣ ታገስ። እግዚአብሔርን ጠብቅ፣ እግዚአብሔርን ፈልግ፣ እግዚአብሔር ሆይ በለው። እግዚአብሔር መከራን ካንተ ያነሳል። አራተኛና የመጨረሻው የሚናገርበት እንዴት እንሩጥ ለሚለው የእምነታችንን ራስና ፈጻሚ የሆነውን ኢየሱስን ተመልክተን እንሩጥ ይላል። በጣም ወሳኝ ነገር የእምነታችን ፈጻሚና ራስ የሆነው ኢየሱስ ክርስቶስን ተመልክተን እንሩጥ ይላል። እነዚህ የእምነት አባቶች በዙሪያችን ነው ያሉት። ወደዚህ ስንዞር የምናየዋለን፣ ወደዚህ ስንቃኝ የምናየዋለን፣ ወደ ኋላ ስንዞር የምናየዋለን። የእምነት አባቶች እንቃኛለን። ከፊት ለፊት ግን ሩጫውን ያጠናቀቀ የሚታይልን ኢየሱስን ተመልክተን እንሩጥ። ማንንም ተመልክተህ አትሩጥ። ፓስተርክን፣ ወንጌላዊን፣ ሐዋርያውን፣ ነቢዩን ሌላም በለው እሱ ሊደክም ይችላል። ሲደክም ሩጫ ልታቆም አይገባም። አዎ ምስክር የሚሆኑን አባቶች አሉን፣ ያሳደጉን፣ የኮተኮቱን፣ የመከሩን፣ በሕይወታችን የተመሰከረላቸው። እሱንም አንክንም። ግን ዓይናችን ክርስቶስን ተመልክቶ እንሩጥ። ሩጫውን ያጠናቀቀ የጨረሰ ከኃጢአት በስተቀር በሁሉ ተፈትኖ ወደ ዙፋኑ ወደ መጣበት የተመለሰውን እሱን ከተመለከትን እንበረታለን። እሱን ከተመለከትን አቅም እናገኛለን። እሱን ካየን
ሩጫችንን በድል እናጠናቅቃለን። ወዳጆቼ የሕይወት ሩጫ ላይ ነው ያለነው፣ ጉዞ ላይ ነው ያለነው። ይህን ሩጫችንን እንደሚገባ እንሩጥ። ጌታ ዘመናችሁን ጊዜያችሁን ይባል። እግዚአብሔር ከእናንተ ጋር ይሁን። ይህን የጀመርነውን ሩጫ ከኔ ጀምሮ በድል እንድናጠናቀቅ እግዚአብሔር ይርዳን። የጌታ ጸጋና ሰላም ይብዛላችሁ። አሜን።